ረመዳን መጣላችሁ። ሸህሩን ሙባረክ የተባረከ ወር افترض الله عليكم صيامه الله በእናንተ ላይ ጾሙን ግዴታ አደረገባችሁ። تفتح فيه أبواب الجنة برمضان የጀነት በሮች ይከፈታሉ። وتغلق فيه أبواب الجحيم የጀሃነም በሮች ይዘጋሉ። وتغل فيه الشياطين ሸይጣኖችም ይታሰራሉ። فيه برمضان ليلة አንድ ሌሊት አለች خير من ألف شهر ከአንድ ሺህ ወር የበለጠ የነብዩ ኡማ እድሜያቸው ከ60 እስከ 70 ነው። በአቬሬጅ እንደ ቀደምት ህዝቦች 1700 አይደለም። ነገር ግን አላህ እዝነቱ ለነብዩ ኡማ የሰጠው የለገሰው ትልቅ ትሩፋት ረመዳን አንድ ሌሊት አለች። ያችን ሌሊት ያገኘ ከአንድ ሺህ ወር የበለጠ ምንዳ ያለው አንድ ሺህ ወር የበለጠ ኸይር ነገር እንደሰራ የሚቆጠርበት ሱብሃንአላህ። ከዛም ምን አሉ? መን ሁሪመ ኸይረሃ የሷን ኸይር ነገር የተነፈገ ፈቀድ ሁሪመ በእርግጥም ኸይር ነገር በአጠቃላይ ተነፍጓል። ወንድሞች እስቲ ጎናችን እንመልከት፣ ጎረቤቶቻችን እንመልከት። አምና ከኛ ጋር ስንቱ አባቶች ነበሩ፣ ስንት እናቶች ነበሩ፣ ስንት እህቶች፣ ስንት ወንድሞች ነበሩ። ዛሬ ቀብር የሸኘናቸው የሉም፣ ቀብር የገቡ የሉም፣ የሞቱ የሉም። ከኛ በላይ አቅም ያላቸው ውበታቸው ያማረ ስልጣንም ያላቸው የተከበሩ ሰዎች ዛሬ ከመሬት በታች ናቸው፣ ከአፈር በታች ናቸው። ኒዳ ቀብር ቦታ ትላንት ምን ነበሩ፣ ዛሬ ግን ምድር ውስጥ ገብተዋል። እኛም ቀን ነው እንጠብቀን፣ ሁላችንም እንከተላለን። ግን አምና የነበሩ ዘንድሮ የሉም። ታዲያ ረመዳንን ማግኘት ቀላል ነው? የአላህ መልእክተኛ አንድ ታሪክ ነግሮናል። ጠልሃ ኢብኑ ዑበይድላህ የተናገሩት ታሪክ ነብዩ ደግሞ ይበልጥ ያብራሩበት። ጠልሃ ምን ይላሉ? ሁለት ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው እስልምናን ተቀበሉ። ከዛ በኋላ እስልምናን ተቀበለው አንደኛው በጣም በኢባዳ ብርቱ ጂሃድ ፊ ሰቢልላህ ይወጣል፣ ይታገላል፣ በጂሃዱ ሞተ። ሌላኛው ደግሞ ትንሽ ደከም ያለ ነው፣ አንድ ዓመት ቆይቶ ይሞታል። ኖርማል አሟሟት። ጠልሃ ሁለቱን ሰሃቦች በመናም አያቸው። ልክ እኔ ጀነት ደጃፍ ላይ በር ላይ ቆምኩ ይመስላል፣ እነዚህ ሰዎችም እኔ ዘንድ አሉ አለ። ጠልሃ ነው የሚናገሩት። ከጀነት የሚወጣ አካል ወጣና መጨረሻ ዓመት ቆይቶ የሞተውን በኢባዳ ደካማ የነበረውን ሰሃቢ ና ግባ አለው። ገባ። በሁለተኛው ሞጣና ያ አካል በጂሃድ የሞተው ግባ አለው። ገባ። እኔን ግን ጊዜ አልደረሰም ተመለሰ። ከእንቅልፍ የነቃዋል። ይህን ወሬ ለሰሃቦች መናገር ጀመሩ። ሰሃቦች ጠቅላላ ስለሚያውቋቸው እንዴት ጀነት ቀድሞት ገባ እንዴት እያሉ ይገረማሉ። መጨረሻ ወሬ ለነፍሳቸው ደረሰ። ነብዩ ምንድነው የሚያስደንቃችሁ? ምንድነው የምትገረሙት? ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንተ አላህ መልእክተኛ፣ ይሄ ታጋይ ነው፣ በአላህ መንገድ ጂሃድ ፊ ሰቢልላህ ወጥቶ ሸሂድ የሆነ ይሄ ደግሞ ከሱ በኋላ ነው ጂሃድ አይደለም የሄደው፣ ግን ቀድሞ ጀነት ገባ እኮ ሲሉ የአላህ መልእክተኛ ምን አሉ? እቺን ያዙልኝ አለይሰ